የሆድ ቅርጽ ወይንም ሲክስ ፓክ ማውጣት ከፈልጋችሁ እነዚህ 3 ስህተቶች ማቆም ይኖርባቸዋል። ከመጀመራችን በፊት የፕላስ ምልክቱን መጫንና ላይክ ማድረግ እንዳትረሱ። እንቀጥል። በየቀኑ ሲታፕ እና በርከት ያሉ የሆድ እንቅስቃሴዎችን መስራት ሲክስ ፓክ ያወጣልኛል ብላችሁ ካሰባችሁ ተሳስታችኋል። ምንም ያክል የሆድ ጡንቻ ቢኖረን ሰውነታችን ላይ ያለውን የስብ መጠን መቀነስ ካልቻልን ሲክስ ፓክ ወይንም የሆድ ቅርጻችንን ማየት የማይታሰብ ነው። ስለዚህ የመጀመሪያ ማድረግ ያለብን ነገር የካሎሪ መጠን ወይንም የምንመገበውን የምግብ መጠን መቀነስ፣ ሁለተኛ በምግባችን ውስጥ በቂ የሆነ ፕሮቲን ማካተት፣ ሶስተኛ ደግሞ የሚሆነው ስትሬንግዝ ትሬኒንግ ወይንም በክብደት የታገዘ እንቅስቃሴ በአግባቡ መስራት፣ እንዲሁም አራተኛ ደግሞ የሚሆነው ኮንሲስተንትሊ ያለማቋረጥ መስራት ነው። በቀጣይ እንድሰራላችሁ የምትፈልጉትን ኮሜንት ላይ አስቀምጡልኝ። የፕላስ ምልክቷን መጫንና ላይክ ማድረግ እንዳትረሱ። ይመቻችሁ።